ስህተት አትስሩ። ቫይታሚን ዲ መድኃኒት የምትጠቀሙ ከሆነ በጣም ይጠቅማችኋል ብዬ አስባለሁኝ። ቫይታሚን ዲ በምንወስድበት ሰዓት ላይ መመገብ ያለብን ምግቦች ጤናማ የቅባት መጠን ያላቸው ምግቦች ነው። ለምሳሌ ወተት፣ እንቁላል፣ አቮካዶ፣ የለውዝ ቅቤ፣ አሳ ነክ ምግቦች በጣም ለቫይታሚን ዲ መድኃኒት ወሳኝ ናቸው። ምክንያቱም ቫይታሚን ዲ ከፋት ሶሉብል ግሩፕ ስለሆነ በጣም ቫይታሚን ዲ መድኃኒት አብዞርቤሽኑ እንዲፋጠን በጣም በሰውነታችን ውስጥ ሰርጾ ለመግባት በእነዚህ ምግቦች አማካኝነት ነው ቫይታሚን ዲ አብዞርቤሽኑ እንዲፋጠን የሚያደርገው። ሌላው ቫይታሚን ዲ መድኃኒት በምትወስዱበት ሰዓት ላይ በባዶ ሆድ እንድትወስዱ አይመከርም። ምክንያቱም ቀደም እንዳልነው ቫይታሚን ዲ ፋት ሶሉብል ስለሆነ የቅባታማ ምግቦች ስለሚያስፈልጉት በባዶ ሆድ በምትወስዱበት ሰዓት ላይ ወደ ሰውነታችን ውስጥ የሚገባው የቫይታሚን ዲ መጠን እየቀነሰ ይመጣል። ስለዚህ ቫይታሚን ዲ በባዶ ሆድ እንድትወስዱ አይመከርም። ቫይታሚን